እናቴን በአካል አገኘኋት ማለት ለእኔ ምን ልበል በጣም ትልቁ ነገር ነው። መምጣትሽን ያውቃል? አይ መምጣቴን አያውቅም። እማዬ ብሎ ግንባራቸውን ስመው ጓደኞቼ ሲገቡ እኔ ይከብደኛል። ውዷ እናቴ ልቤ ብዙዬ እንዴት ነሽልኝ የኔ ውድ እናት፣ ጤንነትሽ እንዴት ነው? የኔ አባት እናቴን ሳላ 10 ዓመት ከበደኝ። ከፋን። አዎ እንዴ ተመልካቾቻችን እቺ የመጨረሻዋ ሞመንት ላይ ደርሰናል። አንተም ግለጥ። አሁን እየሄድኩ ያለሁት እንግዲህ ወደ ብዙአየሁ ልጅ ጋር ነው። ላልተወሰነ ጊዜ ጎዳና ላይ ነው አሁን ያረፈው። ብዙአየሁ ብዙ ዓመት አረብ ሀገር የለፋቸው የተንከራተተችው ለልጆቼ ብላ ነውና እንዳሰበችው አልሆነም ማለት ጎዳና ወድቆ ሱስ ውስጥ ተዘፍቆ በጣም ከባድ ጊዜ እያሳለፈ ነው። እሱም በእናቱ ናፍቆት እየተሰቃየ ነው፣ እሷም በልጅ ናፍቆት እየተሰቃየች ነው። ኢትዮጵያ መታለች፣ እሷ መምጣቷን አያቅም። እኛም ደግሞ እሱን እንደምናገኘው እሷ አታቅም። መቼም እናት አይደለች፣ ለእናት ብዙ ነገር ይገባታል። እኛ ደግሞ ትንሽ ሻል ያለ ነገር አስበናል።